ሰላም እንዴት ናችሁ? ትላንትና በሰራሁት ቪዲዮ በጣም ብዙ ሰው ኮሜንት እያደረገልኝ ይገኛል። ኢንቦክስን እንዴት ነው ፕሮሰሱን የጀመርሽው? 1 አመት 2 አመት ሆነን እኛ ከጀመረን እያላችሁኝ እየጠየቃችሁኝ ነው። እኔ የጀመርኩት ቢያንስ 3 ወር ምናምን ቢሆነኝ ነው። ኢንቪቴሽን ከተላከልኝ በኋላ ኢንቪቴሽን እዛ ያለ ሰው መላክ ግዴታ ነው ማለት ፎርማል የሆነ ኢንቪቴሽን ያስፈልጋችኋል። ከዛ በኋላ እሱን ኢንቪቴሽን ይዛችሁ ኦንላይን ላይ ለኤምባሲው ትልካላችሁ ማለት ነው። እሱን ብቻ ሳይሆን ተያያዥ ዶክመንቶች አሉ። አሁን ለምሳሌ አንድ ሰው ኢንቫይት ካረጋችሁ በኋላ እዛ ሀገር ለስንት ቀን እንደምትቆዩ፣ በተጨማሪ ደግሞ የምትመለሱበት ምክንያት እዚህ ሀገር፣ ልጅ ካላችሁ ልጅ፣ ትዳር ካላችሁ ትዳር፣ ስራ ካላችሁ ስራ ፎርም አለ። እሱን መሙላት አለባችሁ። እሱን ከሞላችሁ በኋላ ትልኩለታላችሁ ለኤምባሲው። ከዛን እሱን አይቶ ዶክመንቱ እነሱ የጠየቋችሁ ዶክመንቶች ተገቢ ከሆነ አፕሩቭ ያደርጋሉ። ካልሆነ ግን ይሄ ዶክመንት ጎሏል ብለው ኢሜል ያደርጉላችኋል። እሱን ኢሜል ካረጉላችሁ በኋላ አሟልታችሁ ድጋሚ ትልኩላችኋላችሁ። እኔ በአጋጣሚ ሁሉንም ነው ያሟላሁት የነበረው። እሱን ላኩላቸው። ከዛ በኋላ ግን ከ5 ከ6 ቀን በኋላ ኢሜል ያደረጉልኝ ማለት ነው። ኢሜል ያደረጉትም ምንድነው? ኢሜል ያደረጉልኝም ከ15 ቀን በኋላ መተሽ ኢንተርቪው አለ ኬንያ ናይሮቢ በዚህ በስጋት ብለው ኦን ታይም ነገሩኝ። ከዛ በኋላ በቃ እሱን ፕሮሰስ ደግሞ ያደረገችልኝ በኤጀንሲ ምናምን ነገር አይደለም። እኔ በዚህ ሰዓት ኤጀንሲ ሂዱና ምናምን ብዬ አልመክራችሁም። ምክንያቱም ብዙ ሰው እየተበላ ነው ያለው። ኢንቦክስን ትታረጉልኝ እኛ 1 አመት ቆይተናል ምናምን እያላችሁኝ ነውና እሱን አልመክርም። የምታውቁት ሰው ካልሆነ በስተቀር እንደዚህ ሪስክ አትወሰዱ፣ ብር አትክፈሉ። እና እኔ በአጋጣሚ ደግሞ እህቴ ነበረች በዚህ ስራ ላይ ስላለች እሷ ናት ፕሮሰስ ያደረገችልኝ። 1 በሉ 2 ደግሞ እዛ ከሄድኩኝ በኋላ ኢንተርቪው በጣም ቀላል ነው ማለት ይሄን ያክል የሚካበር ነገር የለም። በእርግጥ አስተርጓሚ የለም፣ ግን ይረዳችኋል። እዛ ማለት ይረዳችኋል። ልትሉ የፈለጋችሁትን ነገር በቀስታ ነው ሊረዳችሁ የሚችሉት። እና ኢንተርቪው ደግሞ እኔ በኢንቪቴሽን ላይ ሄድኩት። ኢንተርቪው ንገሪኝ ላላችሁ 5 ጥያቄ ጠየቁኝ። እና የሚገርማችሁ ነገር ደግሞ ከላኩላችሁ ዶክመንት ውስጥ ነው ክሮስ ቼክ እያደረጉ ነው የሚጠይቁኝ ማለት ነው። ለምንድን ነው የምትሄጂው? ለስንት ጊዜ ነው የምትሄጂው? ማን ነው ኢንቫይት ያደረገሽ? አድሬሱ፣ ከዛ ሰው ጋር ምን አይነት ግንኙነት አለሽ የሚል ጥያቄዎች ናቸው የጠየቁኝ። እና 5 ምናምን የሚሆን ጥያቄ ነውና ቀለል ያለ ጥያቄ ነው። ግን እዚህ ጋር ሳልነግራችሁ ያለፍኩት ነገር ምንድነው? የባንክ ስቴትመንት በጣም ያስፈልጋችኋል። የባንክ ስቴትመንት ይጠይቃሉ ለኢንቪቴሽን። ለምን እንደሆነ ታውቃላችሁ? እንትን ነው የምትመለሱበት ምክንያት። እዚህ ሀገር ብር አላችሁ ምናምን ያንቀሳቅሳል ምናምን ነገር የሚለው ነው። እኔ በአጋጣሚ በጣም ስለፈጣጠና ስለነበረ ነገሩ ወዲያው ነው ያደረኩትና ብር አልነበረውም ነበር ባንኪ ማለት ትንሽ ብር ነበር ማንቀሳቀስበት የደሞዜ ምናምን ነገር ማለት ነው። ግን የሆነ በአጋጣሚ የሆነ ብር አስቀምጬበት ነበር ከሰው ተቀብዬ። ከዛ በኋላ እሱን ብር ጠየቀኝ። ማለት ቼክ ሲያደርገው ትናንሽ ብሮች ናቸው የተንቀሳቀሱት። መጨረሻ ላይ የተቀመጠው ብር ደግሞ ብዙ ነው እና ምንድነው ምናምን ነገር ሲለኝ አይ ለሰው ያበደርኩት ብድር ነበርና ለዛ ነው የተቀመጠው፣ መጨረሻ የተላከው ለእሱ ነው ምናምን ነገር አልኩት። ከዛን አለፈው ነገር ምናምን ነገር እሱ ነው ትንሽ እንትን ያለኝ ግራ ያጋባኝ እንጂ ሌላው ኖርማል ነው። አትፍሩ፣ አትደንግጡ። ስትገቡ በቃ አንዴ ሪላክስ አድርጋችሁ ከገባችሁ ገባችሁ ማለት ነው። በቃ ወታደር አንዴ ከገባበት አይፈራም አይደለ? ስለዚህ ተጋፈጡት። ምንም የሚከብድ ነገር የለውም። ሌላ ደግሞ የምረዳችሁ ነገር ካለ ወይም ደግሞ እኔ በህቴ መንገድ ነው ይሄድኩኝ ያለሁት። እሷ ማግኘት ከፈለጋችሁ ከስር ሜንሽን አደርግላችኋለሁ። እዛ ሀገር ደግሞ ስትሄዱ እኔ ለመተባበር ማለት ነው እኔ የተባበረኝ ልጅ አለ
የሱን ስልክ አስቀምጥላችኋለሁ ከፈለጋችሁ። ምክንያቱም በጣም ክራውድድ ነው እንደነገርኳችሁ፣ መንገዱ በጣም ነው የሚያስጠላው። እኔ ካረፍኩበት ሆቴል በጣም ሩቅ ነበረ። አበሻ ካላገኛችሁ መግባባት አትችሉ ምናምን ነገርና ያንን እተባበራችኋለሁ። አመሰግናለሁ። ሌላ ጥያቄ ካላችሁ ማለት እንዳይንዛዛ ነው ያልኩ፣ እንዳይንዛዛባችሁ ነው። ለማንኛውም ኮፒ ሼር አድርጉ፣ ፎሎ አድርጉ። ሌላ እንደዚህ አይነት መረጃዎች እንዲደርሳችሁ ውጤቴንም ከፈለጋችሁ 45 ቀን ጠብቂኝ ያሉኝ፣ ኢሜል እናደርጋለን ያሉት። ከ45 ቀን በኋላ እንግዲህ እንጠብቃለን። ውጤቴንም አብረን እናያለን ማለት ነው። አመሰግናለሁ።